ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ ይህን ያህል መጠነ ሰፊ ወታደራዊ እንቅስቃሴዎች በሚደረግበት በሰሜኑ የኢትዮጵያ በተለይ በወሎና ጎንደር በጎጃም ያለውን ሁኔታ በተመለከተ ከማይደብቅበት ደረጃ የደረሰ ይመስላል። የጀርመን ድምጽ ሬዲዮ የዘገበው ምናልባትም የፋኖች የጥቃት አድማስ እየሰፋ መምጣቱን ከተሞች መቆጣጠራቸው በትክክልም በገለልተኛ ሚዲያዎች በሚባሉት በጀርመን ድምጽ ሬዲዮ ጭምር እየተረጋገጠ መምጣቱ የአብይ አህመድ አገዛዝ የኢትዮጵያን ሕዝብ እያደናገረ የፋኖች አለመኖር ለመግለጽ በሚል የሚጠቀማቸውን የተለያዩ ትርክቶችን ከዚህ በኋላ የሚቀበለው ሊኖር እንደማይችል በሚገባ የታየበት አጋጣሚ ነው ማለት እንችላለን። አሁንም የሉም ጽንፈኞቹ የሉም የሚል መከላከያ ነው የአገዛዙ ምክትል ቃል አቀባይ የገለጹት። ለማንኛውም በአጠቃላይ ይህንን ተከትሎ የድሮን ጥቃት መሰንዘር ነው አገዛዙ በቀጥታ የገባው የጭካኔ እርምጃዎችን መውሰድ ነው። ሰሞኑን ሲዘገብ እንደነበረውም አማራ ፋኖ ታጋይ ሴቶችን ከማረካቸው ወይም ከገደላቸው በኋላ ጡት መቁረጥ፣ ሰውነታቸውን መተልተል እንዲህ አይነት እርምጃዎችን መውሰድ ጀምረዋል። ህጻናትን ጨምሮ ሰላማዊ ዜጎችን በድሮን መምታት ጀምረዋልና የተስፋ መቁረጥ ስለመሆኑ በተለያዩ ገለልተኛ አካላትም እየተገለጸ ይገኛል። ምን ማለት ይቻላል? መሳይ ይሄ ነገር ከአንድ ሳምንት በፊት ነው የድሮን አሰሳ ማድረግ የጀመረው። በተለይ በራያ ቀጠና ቆቦ ዙሪያ ግንባር ጮቢበር በተባለ ቦታ ላይ የአገዛዙ ጦር በጣም በከፍተኛ ደረጃ ተመቶ ከተበተነ በኋላ በዚች ከተማ ላይ ብቻ ራሱ ወስኖ ተቀምጦ፣ ነገር ግን የአንዲት እንስት ፋኒት ትዕግስት ወዳጆ የምትባል የኮማንዶ አባል መገደሏን ተከትሎና የአንድ ጡቷ ተቆርጦ በአደባባይ አውራ ጎዳና ላይ መጣሏን ተከትሎ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣ ተቀስቅሷል። እነሱ ያሰቡት መንግስት ያሰበው ምንድነው? የአማራን ህዝብ ድጋፍ የአማራ ፋኖን ድጋፍ እየሰጠ ያለው የአማራ ህዝብ ነው። ጫካ ከደበቀው ሰው የደበቀው አይገኝምና ስለዚህ ከማህበረሰቡ መነጠል አለብን፣ ማህበረሰቡ መቃኝ መረረኝ ብሎ ወደ ሽሽት እንዲሄድና ለፋኖ ኃይሎች ድጋፍ እንዳይሰጥ ለማድረግ የማሸማቀቅ ስራ ለመስራት በቅድ የተነደፈ አዛዦች ማረጋገጫ የሰጡበት እስኪመስል ድረስ በተለያዩ አቅጣጫዎች የተጠና የሴቶች ታጋዮችን አጥፍሎ በመያዝ በመግደልና ጡታቸውን በመቁረጥ ከፍተኛ ጭካኔያዊ ተግባር የፈጸመ መሆኑና አሁንም ይሄ ተግባር የፋኖ ኃይሎችን ወደኋላ ግንባራቸውን አጥፈው ወደኋላ ሊመለሱ ባለመቻሉ በተለይ አቧሬ በዚህ በቆቦ ቀጠና አቧሬ፣ አርቢት፣ ጨፌ ሜዳ፣ አማንያ፣ ዳሞ፣ ዳኖ፣ ጮቤበር፣ ቀመሌ ተክለ ሃይማኖትና ቀለበት፣ ሆርማት፣ ዋሳ፣ አሳመምቻ፣ አረፋ ጊዮርጊስ፣ ካኩለሽ በሚባሉ አካባቢዎች ከፍተኛ የድሮን አሰሳ ማድረግ ተጀመረ 3 ቀናት ሆኖታል። ነገር ግን የፋኖ ኃይሎች የሚገርመው ነገር ከልምዳቸው በመነሳት የድሮን እንቅስቃሴ በሚደረግበት ሰዓት ልክ እንደ ግዝም ድምፅ እየሰሙ ከራሳቸው የወታደራዊ አቅማቸውን እያዳበሩ ራሳቸውን እየበተኑ የድሮን ጥቃት እንዳይደርስባቸው ማድረግ ልምድ በማካበታቸው የአገዛዙ ጦር መሸነፉን በዋናነት ሊያሳይ የፈለገው በሲቪሉ ነዋሪ ላይ በመሆኑ አሁን በዚህ 24 ሰዓት ውስጥ የተደረጉት ከ20 በላይ የድሮን ጥቃቶች ሲቪሊያንን ነው የተመቱት። የጤና ተቋማት፣ ትምህርት ቤቶች፣ የሃይማኖት ተቋማት እና በገጠር አካባቢዎች ደግሞ የግለሰብ ቤቶችን በመምታት ቤተሰቦቻቸው ውጊያ ስለሚደረግ በቤት ራሳቸውን አቅበው የነበሩ እናትና ልጆችን ጨምሮ በርካታ ንጹሃን ሰዎችን እየገደለ ነው የሚገኘው። ነገር ግን ይሄ ግድያው የአማራ ህዝብን ለፋኖ ከሚያደርገው ድጋፍ ወደኋላ የሚመልሰው አይደለም። እንዲያውም በጋሸናና አሁን በጠቀስኩልህ ከተሞች አካባቢ የፋኖ ኃይሎች ራሳቸውን ችለው እየተዋጉ ባለበት ሰዓት የከተማው አባት አርበኛ፣ የከተማው ወጣት፣ የከተሞች በሙሉ ጎልማሳው ሳይቀር የቃታ ብረቱን እያያዘ ከፋኖ ኃይሎች ጋር እየተቀላቀለ እንደሚገኝ ነው መረጃዎች የደረሱኝ። ይህን ተከትሎ መሳይ በዋግምራ አካባቢም በትናንትናው ዕለት ጋዝጊብላ በሚባል ወረዳ ላይ የፋኖ ኃይሎች በሰነዘሩት የማጥቃት እንቅስቃሴ አስ የምትባል እጅግ በጣም ጠንካራ ወታደራዊ ምሽግ የነበረችውን ከተማና ሐሙሲት የምትባለውን የሰቆጣ አካባቢ የምትገኝ እጅግ በጣም ከፍተኛ ጠቀሜታ ያላትና ከትግራይ ከጎንደር እንዲሁም ከወሎ ጋር ታዋስናለች ተብሎ የምትገመተውን ሐሙሲት
ከተማን የፋኖ ኃይሎች ተቆጣጥረዋል። በዚህ ውጊያ የአገዛዙ ጦር የከተማዋን የአካባቢውን ሚኒሻ፣ አድማ ብተና እና ሌሎችም ፖሊስ ኃይሎችን አሰባስቦ ውጊያ የከፈተ ቢሆንም የፋኖ ኃይሎች በጥቂት ቁጥር ይህን በመበተናቸው እገዛ ይደረግልኝ በማለት እንግዲህ ከህወሓት ኃይሎች የተገነጠሉ ከዛ አካባቢ ራሳቸውን በጫካ ደብቀው የነበሩ ኃይሎችን ከመከላከያና ከአድማ ብተና ጋር ራሳቸውን ቀላቅለው ከፍተኛ ውጊያ ሊደረግም የፋኖ ኃይሎች ይህንን ኃይል ድምር ኃይል መጥቶ ከአካባቢው በማባረር ከፍተኛ ድል ማግኘታቸውን አስታውቀዋል። በአጠቃላይ በተለይ በጌታቸው ረዳና በጀነራል ጻድቃን ገብረትንሳኤ የሚመራው በአፋር አካባቢና በሰቆጣ አካባቢ ራሱን ነፃ መሬት በማለት እና የትግራይ ነፃ ኃይል የሰላም ኃይል በማለት ራሱን እያደራጀ የሚገኘውና የፌዴራል መንግስቱ ድጋፍ የሚሰጠው ኃይል ከፌዴራል የመከላከያ ሰራዊትም እንዲሁም ከአካባቢው የአድማ ብተና ኃይሎችና ከሚሊሻ ከፖሊስ ጋር አብሮ በውጊያ ላይ መዋሉ እጅግ በጣም የሚገርምና የሚያስተዛዝብ ነገር ነው። ነገር ግን ይሄ ውጊያ በአጠቃላይ የትኛውም ኃይል ቢመጣ የአማራ ህዝብ አንዴ የነብሩን ጭራ ይዞታልና ወደኋላ የሚመለስበት አይደለም። ምክንያቱም የነብሩን ጭራ ከለቀቀው ነብሩ ምን ሊያደርገው እንደሚችል ስለሚታወቅ የነብሩን ጭራ ይዞ ገደል ከከተተ በኋላ ማረፍ ብቻ እንደቀረው አውቆ ከፍተኛ ትንቅንቅ እያደረገ እንደሆነ ነው መረጃዎች የሚያመላክቱት። በጎጃም አካባቢ እንዲሁ መሳይ ቡሬ ዳሞት አካባቢ ከቡሬ ከተማ በቅርብ ርቀት የምትገኘው ከተማ የቁጭን ከተማ ወደ ወለጋ የምትወስድ መንገድ ናት። ቁጭን የምትባለው ከተማ እዚሽ ከተማ አካባቢ በሽንዲ እና በቡሬ ዙሪያ የሚገኙ ፋኖች የቁጭን ከተማ የፋኖ ኃይሎች አጥቅተው የመከላከያ ሰራዊቱ ምሽግ ደርምሰው በመግባት ከተማዋ ሙሉ በሙሉ ተቆጣጥረዋታል። አሁን ከተማዋን በፋኖ እጅ መውደቋን ተከትሎ በቡሬ አካባቢ ያለው የመከላከያ ሰራዊት ራሱን በምሽግ አድርጎ የፋኖ ኃይሎችን መምጣት እየተጠባበቀና በከፍተኛ ስጋት እንደሚገኝና የቡሬ ከተማ ነዋሪ ወደ ቤቱ ገብቶ ራሱን ከጥቃት ለመከላከል ጥረት እያደረገ እንደሆነ ነው መረጃዎች የሚያሳዩት። በአጠቃላይ ሰራዊቱ በአማራ ክልል ለአንዴና ለመጨረሻ እያለ 10 ጊዜ ቀጥታ እየተበተነ እጅ እየሰጠ መሳሪያውን ለፋኖ ኃይሎች እያስታጠቀ የፋኖ ኃይሎችን በማደራጀቱና በማስታጠቁ ምክንያት አሁን የሌላ ኃይሎችን የትግራይ ኃይሎችን ከኔ ጋር አግዛችሁ ግጠሙኝ በማለት እንዲሁም ለበርካታ ጊዜ ምናልባትም የኦሮሚያ ክልል ፕሬዝዳንት እንደተናገረው ጥሬ ስጋ ስናመላው እና ስንቀልበው የነበረውን ኃይል እንለቅበታለን ብሎ በተናገረው መሰረት በአማራ ክልል ሂዷል። ይሄ ኃይል ሂዶ ከፍተኛ የሆነ ሽንፈት ደርሶበታል። እውነት ለመናገር በዚህ ሽንፈቱ ደግሞ ተበሳጭቶ በአማራ ክልል ታይቶም ተሰምቶም የማይታወቅ የሴቶችን ጡት እየቆረጠ ምናልባትም ወንዶች እስካሁን ድረስ እጅ ስላልሰጡ ነው እንጂ ምናልባት በምርኮ ወንዶችን ቢይዝ ብልታቸውን እየቆረጠ የመቀጣጫ ለማድረግ ከፍተኛ ጥረት እያደረገ ነው። ነገር ግን የፋኖ ኃይሎች እጃቸው ላይ ያለውን እሳት ተጠቅመው ይህን የመጣ የጉግ ማንጉግ ስርዓት ከፍተኛ መከላከልና ማጥቃት እያደረጉ በትነውታል። መሳይ የኦሮሚያ ክልል ፕሬዚዳንት እንደተናገረው ውጊያ በጥሬ ስጋ የተመራበት አገርኛ አናውቅም። ጥሬ ስጋ የበላ ተራራ ወጦ ሸንተረር ወርዶ ምሽግ አድሮ ሊዋጋ የማይችል መሆኑና የአመለካከት ስህተቱ እዚህ ላይ እንደሚጀምር በጥሬ ስጋ የተቀለበ ኃይል ውጊያ ይችላል ብሎ ማሰቡ በራሱ በውጊያው መሸነፋቸውን ነው የሚታወቅ። በወደለና በወፈረ ውጊያ ማሸነፍ እንደማይቻልና ቀጫጭን እግር ያላቸው የአማራ ወጣቶች ግን ሳይታሰቡ እየደረሱባቸው በበርካታ ቦታዎች ላይ ተቀምጦ የነበረው እነሱ ጥሬ ስጋ ቀልበን ድል እናገኛለን ብለው ወደ አማራ ክልል የላኩት ኃይል ፍርስርሱ እየወጣ እንደሆነና በርካታ ኃይሉ ገና ውጊያ ከመደረጉ 2 ሰዓትና 3 ሰዓት ባልሞላ ጊዜ ውስጥ ከ50 ከ60 በላይ ምርኮኛ በእጃቸው እያስገቡ እንደሆነ ነው መረጃዎች የሚያመላክቱት። መሳይ